ይትባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከ ዛቲ ዕለት። ክቡር አባታችን መጋቢ ሃይማኖት መምህር ኢሳይያስ ቸርነት የመሰባሰባችን ምክንያት የሆነው የዚህ ቤተ ክርስቲያን ዋና አስተዳዳሪ ክቡር መጋቤ ምስጢር መምህር ዘአማኑኤል በአዲስ አበባ ሀገረ ስብከት ስር የክፍለ ከተማው የስብከተ ወንጌል መምሪያ ኃላፊ፣ ለአገልግሎታችሁ ተመን የማይገኝለት የቤተ ክርስቲያናችን የቁርጥ ቀን ልጆች ውሉደ ያሬድ፣ ውሉደ ያሬድ ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት፣ አማልክት ዘበጸጋ ሊቃውንተ ቤተ ክርስቲያን፣ ሰባኪያነ ወንጌል፣ ዲያቆናት፣ መዘምራን በየማዕረጋችሁ በዚህ ዕለት በዚህ ሰዓት በዚህ ቅዱስ ስፍራ የቤተ ክርስቲያናችሁን ጥሪ ሰምታችሁ የጊዜ አስራት አውጥታችሁ ክርስቲያናዊ ግዴታችሁ እንደሆነ ተረድታችሁ ይቅርብን፣ ከዚህ የበለጠ ሌላ ስራ የለም ብላችሁ በዚህ አውደ ምሕረት ቃሉን በመስማት በረከት በመሳተፍ ላይ የምትገኙ ኦርቶዶክሳውያን ምዕመናን፣ ምዕመናት፣ ክርስቲያኖች ሁላችሁ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ቅድመ ዓለም የነበረ ማዕከለ ዘመን ያለ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱን አንድነቱን ሳይከፋፍለው በአንድነቱ ላይ ምንታዌ ሁለትነት ሳይጨመርበት በሶስትነቱም ላይ ርባኤ አራትነት ሳይቀላቀልበት ከፍጡራን ሁሉ ተለይቶ ልዩ በሆነ መለኮታዊ ምስጢር በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር አምላካችን እግዚአብሔር በይቅርታው በቸርነቱ ብዛት ያሳለፍነውን ዘመናችንን በይቅርታ ሸፍኖ አንጻራዊ ሰላም ሰጥቶ ከቤታችን አነሳስቶ ለቤቱ አብቅቶ ከሰው አገናኝቶ እንዲህ ባማረ ሁኔታ በቤቱ እንድናመሽ አምልኮታችንን በሰላም እንድንፈጽም ሁኔታዎችን ሁሉ ያመቻቸ ለኛ ከኛ በላይ እያሰበ ሕይወታችንን በበላይነት የሚመራ የሚቆጣጠር አምላካችን እግዚአብሔር ለዘላለሙ ስሙ የተመሰገነ ይሁን። እንኳን ደህና መጣችሁ፣ እንኳን አደረሳችሁ። እንደ እግዚአብሔር መልካም ፈቃድ ከዕለቱ ታሪክ ሳንወጣ የዕለቱን ታሪክ ማዕከል አድርገን የተወሰኑ ደቂቃዎች
ምሽቱን ታሳቢ አድርገን እንማማራለን። እግዚአብሔር መንፈስ ቅዱስ ማንነታችንን ሳይሆን በስሙ በቤቱ መገናኘታችንን ምክንያት አድርጎ በመካከላችን ተገኝቶ እንዲያስተምረን፣ ጉባኤያችንን እንዲመራ፣ የራቀውን እንዲያቀርብልን መልካም ፈቃዱ ይሁን። ለዛሬው ታሪክ እንደ መነሻ ልጠቀም ያሰብኩ የዕለቱን ምስባክ ነው። በብሉይ ጀምሮ በአዲስ ተርጉሞ በሊቅ ማጠቃለል መልካም ስለሚሆን መዝሙረ ዳዊት መዝሙር 49 ቁጥር 3 ላይ ያለውን ዲያቆኑ በቅዳሴ ሰዓት በዜማ ያሰማንን የዳዊት መዝሙር መነሻ አድርገን ከራሳችን ሕይወት ጋር እያገናኘን የተወሰኑ ደቂቃዎች እንማማራለን። እግዚአብሔር ከሁላችን ጋር ይሁን። ቃሉ እንዲህ ይላል፣ እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ ኢያረምም፣ እሳት ይነድድ ቅድሜሁ። በምስባኩ የሰማነው ይሄ ነው። መተርጉማኑ ግን አንደኛ ሙሉ ንባቡ አልተነበበም፣ ተቆርጧል። ሁለተኛ ንባብ ማስተካከል ይገባል ብለው እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ ከሚል እግዚአብሔር አምላክነ ገሃደ ይመጽእ ተብሎ ቢነበብ ለትርጓሜ ይመቻል ብለው እሳት ይነድድ ቅድሜሁ አውዶሂ አውሎ ብዙህ ይጼዋአ ለሰማይ በላይሉ ወለምድርኒ ከመ ይኮንን ሕዝቦ የሚለው ድረስ አንድ ላይ መተርጎም አለበት የሚል ምልከታ አላቸው። በቀጥታ ሲተረጎም እግዚአብሔር አምላክነ ገሃደ ይመጽእ፣ ፈጣሪያችን እግዚአብሔር ተገልጦ ይመጣል። ወያረምም መጥቶ ዝም አይልም። በዚያው በብሉይ ኪዳኑ በሰሙ ለመጨረስ እሳት ይነድድ ቅድሜሁ፣ በፊቱ እሳት ይነዳል። አውዶሂ አውሎ ብዙህ አንድ ወገን ይሆንና ይጼዋአ ለሰማይ በላይሉ፣ በሰማይ የተመሰሉ ልዑላኑ በወቅቱ የነበሩ ካህናት በድለዋልና በደጋጉ ካህናት አድሮ የበደሉትን ካህናት የሚወቅስበት የሚገስጽበት ስልጣኑ የባህሪው ነው። ይጼዋአ ለሰማይ በላይሉ ላይሉ ለምድር ነው። ከምድር በላይ ያለች ሰማይ በካህናቱ በደል ምክንያት ጠል ለመከር ዝናብ ለዘር እንዳትሰጥ፣ ወለምድርኒ ከመ ይኮንን ሕዝቦ፣ ምድርም በወቅቱ የነበሩ አካላት ስለበደሉ የተከሉባትን እንዳታጸድቅ የዘሩባትን እንዳታበቅል ያደርጋል። ይሄ ነቢዩ ዳዊት በወቅቱ ላለው የተናገረው ነው። ይሁን እንጂ ነቢዩ ዳዊት ይህን ቃል ሲናገር የአምላኩ የባህሪ እውቀት ተገልጾለት መጻእያት በአዲስ ኪዳን የሚከናወኑ ነገሮች ታይተውት ስለሆነ እንደገና ተመልሰን በአንድምታ እንተረጉማለን። እግዚአብሔር አምላክነ ገሃደ ይመጽእ፣ ፈጣሪያችን እግዚአብሔር 5500 ዘመን ሲፈጸም በመጽሐፈ ቀለሚንጦስ የተጻፈውን ለሰው ልጅ የገባውን ቃል ኪዳን ለመፈጸም በዚያ በጨለማው ዘመን በካህናት ሊፈርድ በረድኤት የተገለጠው አምላክ
5500 ዘመን ሲፈጸም በመንፈሰ ረድኤት ያይደለ በኩነት ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ በእኛ አካል በእኛ ባህሪ በሦስት ክንድ ከስንዝር ተገልጦ ይመጣል። ዘመነ ስጋዌ ተገልጦለት የተናገረው ነው። ወያረምም በስጋ ማርያም ከተገለጠ በኋላ ዝም አይልም። እሳት ይነድድ ቅድሜሁ አውዶሂ አውሎ ብዙህ ጸሐፍት ፈሪሳውያንንም በተመሳሳይ ሁኔታ አሌ ለክሙ ጸሐፍት ፈሪሳውያን እለትበሉ አብያተ መበለታት በምክንያት አንወ ጸሎትክሙ እያለ ይዘልፋቸዋል። በስጋ ማርያም ከተገለጠ በኋላ ዝም አይልም። እናንተ ሸክማችሁ የከበደባችሁ ወደ እኔ ኑ አሳርፋችኋለሁ። ለዘመጻ ሀቤየ እይሰድዶ ወያወጾ አፋ እያለ ያስተምራል እንጂ በኩነት ሰው ከሆነ በኋላ እያረምም ዝም አይልም። ይፄዋ ለሰማይ በላይሉ ወለምድርኒ ከመ ይኰንን ሕዝቦ ልዑላኑን ትሑታኑን ሕዝብን አሕዛብን ይጠራል። አንድ በምታደርግ በቀንበር በተመሰለች በወንጌል አንድ አድርጎ ያስተምራል። ይሄ በዘመነ ስጋዌው ይተረጎምና በሦስተኛ ደረጃ ከዛሬው ታሪክ ጋር ሆኖ ይተረጎማል። እግዚአብሔር አምላክነ ገሃደ ይመጽእ ያ በትሑት ሰብና በአጭር ቁመት በጠባብ ደረት ከዛሬ 2000 ዓመት በፊት የተገለጠው ተገልጦም ዝም ያላለው ሕዝብን አሕዛብን ነፍስና ሥጋን ያስታረቀው ስግው ቃል ወልደ አብ በመለኮቱ ወወልደ ማርያም በትስቢቱ ሁለት ልደት ያለው በተዋህዶ የከበረው እንደ እናቱ ሥጋና ደም እንደ አባቱ የባህሪ አምላክ ሆኖ በመስቀል ላይ አንድ ጊዜ ባቀረበው መስዋዕት በከፈለው ካሳ ሰውን ከራሱ ጋር ያስታረቀው አምላክ እግዚአብሔር አምላክነ ገሃደ ይመጽእ ቀጠሮ የተያዘለት ዓለም የሚያልፍበት ጊዜ ሲደርስ በትሑት ሰብና ጨርቅ አገልድሞ መስቀል ተሸክሞ ያስተማረውን ዓለም ዋጋ ሊሰጥ ተገልጦ ይመጣል። ወያረምም ዓለምን ለማሳለፍ የመጣው ስግው ቃል በክበበ ትስብእት በግርማ መለኮት የተገለጠው አምላክ ቀጠሮ የተያዘለትን ዓለም ሊያሳልፍ የሚመጣ ጌታ በግርማ መለኮት ግን በክበበ ትስብእት በደመና ሰማይ ከተገለጠ በኋላ ዝም አይልም። ይፄዋ ለሰማይ በላይሉ ወለምድርኒ ከመ ይኰንን ሕዝቦ ከመተርጎሙ በፊት ክርስቲያናዊ ግዴታቸውን የተወጡትን ሃይማኖታቸውን ጠብቀው ሩጫቸውን የጨረሱትን ዝም አይላቸውም። ንዑ ሀቤ ቡሩካኑ ላዌ ትረሱ መንግሥተ ሰማያት ዘድሉ ለክሙም ቅድመ ይትፈጠር ዓለም ብሎ እናንተ የአባቴ ቡሩካን ወደ እኔ ኑ ዓለም ሳይፈጠር በልበ ሥላሴ ማለቱ ነው። ዓለም ሳይፈጠር ዓለም ሲፈጠር የተዘጋጀላችሁን መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ኑ ይላል እንጂ ዝም አይልም። ይሄ ብቻ አይደለም። ዘመናቸውን በተለምዶ የጨረሱትን ጆሮ ዳባ ልበስ ብለው ዓለም አፍ አውጥታ ስታስተምር አልሰማ ያሉትን የሚኖሩባት መሬት በግፍ የፈሰሰውን ደም መሸከም አቅቷት ስትንቀጠቀጥ እንኳን ንስሐ መግባት ያቃታቸውን ሁሩ እምኔ ርጉማን እናንተ የተረገማችሁ አላውቃችሁም፣ በመምህራን በቤተ ክርስቲያን አድሬ ስጠራችሁ አልሰማ ያላችሁ ከደመና በታች ባለ በሚያልፍ ዓለም ዘላለማዊ ሕይወታችሁን ዘንግታችሁ ዘመናችሁን የጨረሳችሁ አላውቃችሁም ይላል እንጂ ዝም አይልም። ይፄዋ ለሰማይ በላይሉ ወለምድርኒ
አያችሁ፣ የምንጓጓላት ዓለም፣ የምንባላባት ዓለም፣ የወንዛችንን የሀገራችንን ልጅ ያስቀየምንባት ዓለም፣ አስማት የቀበርንባት ዓለም፣ ጽንስ ያስወረድንባት ዓለም ቀጠሮ የተያዘላት ናት። ይፄዋ ለሰማይ በላይሉ ሐኖስ ጠፈርን ወለምድርኒ ያሳልፋል ከመይኮንን ሕዝቦ ያልፋል። በሚያልፍ ዓለም ነው የምንኖር። ቀጠሮ የተያዘለት ዓለም ነው። ዘመን ከተቆጠረ ዓለም ከተፈጠረ ጀምሮ ቤተ ክርስቲያናችን ሱባኤ አበውን ትንቢተ ነቢያትን መሰረት አድርጋ እየቆጠረች መታ 8000 ዓመት ሊያገለግል የተፈጠረው ዓለም 7417 ዓመተ ዓለም ደርሰናል። የአቡሻህር መምህራን ባደረጉት ጥናት 8000 ዓመት ሊሞላ 20 ዘመን ሲቀር ይህ ዓለም እንደሚወገድ ጥናት አቅርበዋል። በዚህ መካከል እንገኛለን። 8ኛው ሺህ ከገባ 500 ዘመን አስቆጥረናል። 7517 አልን ማለት 500 የ8000 አካል ነው። አሁን 12 ተኩል ካል ግማሹ የማን ነው? የአንድ ሰዓት አይደለ? 7500 ስንል 500 የ8000 ነው። የተከበራችሁ ኦርቶዶክሳውያን በ40 በ80 ቀናችሁ ሀብተ ወልድና ስመ ክርስትና አግኝታችሁ ያደጋችሁባት ቤተ ክርስቲያን አቡሻህርን መሰረት አድርጋ ሱባኤ አበውን ትንቢተ ነቢያትን መሰረት አድርጋ በጥንቃቄ እየቆጠረች ነው። የዛሬው በዓል ማቴዎስ 24 የምጽአቱ ነገር ብዙ አጭበርባሪዎች ሕዝብ የሚያሸብሩበት ትምህርት ነው። እናንተ ኦርቶዶክሳውያን ቤተ ክርስቲያናችሁን ብቻ እንድትሰሙና ተረጋግታችሁ እንድትኖሩ በቤተ ክርስቲያን ስም እናሳስባለን። ቤተ ክርስቲያኒቱ በቁጥር እስካልተሳሳተች ድረስ በጥንቃቄ እየቆጠረች መታለች። አዎ ዋዜማው ላይ ነን። አዎ ምልክቶችን አይተናል። አሁን ግን ኤልያስ ወረደ፣ ሐሳዊ መሲህ ተወለደ። ተገቢ አይደለም። እሱን የምንነግራችሁ እኛ ነን። ከብት አንጠብቅም፣ ስራችን ይሄ ነው። እድሉን ለእኛ ስጡን። ካልሆኑ አጭበርባሪዎች በመካከላችሁ ተደራጅተው ገብተዋል። በዚህኛው ሊያልፍ ነው፣ ዓለም ሊገለበጥ ነው፣ ዋጋ የለንም ብለው በደም የተገዛ ሕዝብ አምላክ የሞተለት ሕዝብ በሰላም እንዳይኖር ጽድቅና ኩነኔው ይቅርና ደክማችሁ በሰራችሁት ቤት እንቅልፍ እንዳይወስዳችሁ የተሳሳተ ትምህርት የሚሰጡ ሰዎች አሉ። ድለዋን ይክሙሃሉ፣ ምንም ጥርጥር የለውም። ዕለተ ሞታችንን መድኃኔዓለም ክርስቶስ ዳግመኛ የሚመጣበትን ቀን አናውቅም። ተዘጋጅቶ መኖር ማንን ይጎዳል? ጧት እንሞት መንፈቀ ሌሊት ማታ የምናውቀው ነገር የለም። ምዕመናን የኢየሱስ ክርስቶስ ዳግም ምጽአት በዕለተ ሞታችን የተቀበልነውን ዋጋ የምናረጋግጥበት እንጂ ስንሞት ካገኘነው ዋጋ የሚጨመር የሚቀነስ ነገር የለም። የክርስቶስ ምጽአት የኛ ዕለተ ሞት ስለሆነ ድለዋኒክሙ ሀልው እስመ ይተአምሩ በአይ ሰዓት ይመጽእ እግዚእክሙ የተጠበቀ ነው። መዘጋጀት እንጂ መሸበር ምን አመጣው? ሲጀመር በክርስቶስ ክርስቲያን የተባለ ሕዝብ የአባቱን መምጣት የፈራ ለምንድን ነው? እስኪ እናንተ ፍረዱ ምዕመናን። አባቱ ሩቅ አገር የቆየ ልጅ አባቱ ደውሎ ልጄ ልመጣ ነው ሲለው ና ነው የሚለው? ቆይ ነው የሚለው? በጋዱ ዓለም አትነግሩኝም? ባባ ና ናፍቅ ያለው ይላል። የንጉሠ ሰማይ ወምድር የእግዚአብሔር ልጆች አባታችን ሊመጣ ነው ሲባል ለምን ፈራን? ችግር አለ ማለት ነው። ያጠፋው ነገር ካለ ያ ልጅ ባባ ቆይ ሊል ይችላል። ወይ ዲኤንኤው ሊሰራ ይገባል። ያ ልጅ ልጅ አይደለም የእንጀራ ልጅ ነው ማለት ነው። ልጅማ ይጓጓል፣ ይናፍቃል። አባቱ ሊመጣ ነው ጫማ ጃኬት ይዘልኝና ይላል እንጂ እንዴት ይፈራል ልጅ?
አባቱ ሊመጣ ነው ካለው በኋላ ለጓደኞቹ አባቴ ሊመጣ ነው፣ ጫማ ይዞልኝ ሊመጣ ነው እያለ ለጓደኞቹ ያወራል። ኦርቶዶክሳውያን እኛ እንዳላመነ እንዳልተጠመቀ በደም እንዳልተገዛ ሁነን የአባታችንን ዳግም ምጽአት የምንፈራ አይደለንም። የኛ አባት የሚመጣ የዘላለማዊ ቤታችንን ቁልፍ ሊሰጠን ሊያስረክበን እኮ ነው አይደለም ምእመናን? አዎ እኔ ወደ አባቴ ብሄድ ይሻላችኋል፣ ስፍራ አዘጋጅላችሁ ዘንድ ዳግመኛ መጥቼ እኔ ወደ አዘጋጀሁት ስፍራ ወስዳችኋለሁ ብሎ ለአባቶቻችን ሐዋርያት ቃል የገባው አምላክ የዚችን ቤተ ክርስቲያን እንባ ሊያብስ በደብረ ጽዮን ሊነግስ ነጭ ሊያለብሰን ዘንባባ ይዘን ልናመሰግነው የዘላለማዊ ሕይወታችንን ቁልፍ ሊያስረክበን ይመጣል። ይምጣ ይቆይ። አንድ አይነት ልንሆን አንችልም። የኔ ቢጤ የቤት ስራ ያለበት ያልተዘጋጀ ሩጫውን ያልጨረሰ ሃይማኖቱን ያልጠበቀ ቆይ ማለቱ አይቀርም። ሩጫቸውን የጨረሱ ክርስቲያኖች ይምጣ። ዮሐንስ በቶሎ እመጣለሁ ሲለው አባት ሆይ እግዚአብሔር ሆይ ቶሎና አትዘግይ አለ። ሃይማኖቱን ጠብቋል፣ ሩጫውን ጨርሷል፣ ክርስቲያናዊ ግዴታውን ተወጥቷል። አዎ እንደውም አንድ ባለቅኔ አማለዱ። የሕዝቡን አኗኗር በቅርብ ርቀት የሚያውቁ አንድ ባለቅኔ እግዚአብሔር አጎንዲ ምጽአተ ዚአከ ወይትስስ ዮም ሀቤነ ተአንግዶ ዘይፈቅደከ ሰብአ ወዘትፈቅዶ እስመ ኢይትረከብ እምኔነ ወሚመ ለተወክፎትከ ዘሰራማ ይዶ። ያዝ አድርገው አሉ፣ አማለዱ። እግዚአብሔር አጎንዲ ምጽአተ ዚአከ አሉ፣ እባክህ አትምጣ፣ አኗኗራችን ጥሩ አይደለም። እኛ ኢትዮጵያውያን አሁን ጥሩ ሁኔታ ላይ አይደለንም። እርስ በርሳችን እየተባላን ስለሆነ ባሪያ እግዚአብሔር የተፈጠርንበት በ40 በ80 ቀን ሀብተ ወልድና ስመ ክርስትና ያገኘንበት ክብራችንን ረስተን ከደመና በታች ባለው ዓለም ሽኩቻ ውስጥ ነንና አጎንዲ ምጽአተ ዚአከ ወይትስስ ዮም ሀቤነ ተአንግዶ ወደኛ በእንግድነት አትምጣ። ዘይፈቅደከ ሰብአ ወዘትፈቅዶ የምትፈልገው አይነት ሰው አንተን የሚፈልግ እስመ ኢይትረከብ እምኔነ የለም። ወሚመ ለተወክፎትከ ዘሰራማ ይዶ አንተን ለመቀበል የሚያበቃ ሃይማኖታዊ ስነ ምግባር ያለው የለም። አጎንዲ ምጽአተ ዚአከ እውነት ነው። ሕዝብ እንዲህ መረን እንደወጣ እግዚአብሔር ሲመጣ ጥሩ ስላልሆነ የሕዝባቸውን አኗኗር የሚያውቁ የቅኔ መምህር እባክህ ለንስሐ ዕድሜ ስጠን ብለው አማለዱ። ምዕመናን አባታችንን እስከ መቼ ቆይ እንላለን? እኔ አልስማማም። አባታችን ይምጣ፣ ፍርድ ይስጥ፣ ቤተ ክርስቲያኒቱ ፍርድ ታግኝ። በሃይማኖት ምክንያት መከራ የሚቀበሉ ክርስቲያኖች ይፈረድላቸው፣ እንባቸው ይታበስ። እግዚአብሔር አምላክነ ገሃደ ይመጽእ። ምዕመናን አምላካችን እግዚአብሔር ተገልጦ ይመጣል። ማስጠንቀቂያ ነው። በተለምዶ የምትመላለሱ ጨለማን ተገን አድርጋችሁ በሰራችሁት ኃጢአት ሀገር፣ ሃይማኖት፣ ሕዝብ ዋጋ ያስከፈላችሁ ይህ ድምፅ የሚሰማችሁ እግዚአብሔር አምላክነ ገሃደ ይመጽእ። አምላካችን እግዚአብሔር ለፍርድ ተገልጦ ይመጣል። እንመለስ፣ ንስሐ እንግባ፣ ተረፈ ዕድሜያችንን እንጠቀምበት። በተቃራኒው ዓለም ያለ የሌለ ክንዷን ያሳረፈችባችሁ አተርፍ ባይ አጉዳይ የሆናችሁ ያጎረሳችሁ ጣት የነከሳችሁ በደዌ ዳኛ ባልጋ ቁራኛ የተያዛችሁ ተስፋ የቆረጣችሁ መኖር ያስጠላችሁ እግዚአብሔር አምላክነ ገሃደ ይመጽእ። ፈጣሪያችን እግዚአብሔር ተገልጦ ይመጣል። አይዟችሁ። ክብርና ምስጋና ለአምላካችን ይሁን። የኛ አባት ይመጣል። ቤታችንን ትዳራችንን እናርፍበታለን ብለን ጀምረነው የእግር እሳት የሆነውን ትዳራችንን ሊባርክ
አዎ ከደዌያችን ሊፈውሰን፣ እንባችንን ሊያብስ፣ ሰላማችንን ሊመልስ፣ ያጣነውን ሁሉ ነገር ሊሞላ የኛ አባት ሊመጣ ቃል ገብቶልናል። ጠብቁት፣ ተስፋ አትቁረጡ። እግዚአብሔር አምላክነ ገሃደ ይመጽእ፣ ተገልጦ ይመጣል። እያረምን መጥቶ ዝም አይልም፣ ይፈርዳል። ትከሻ ለትከሻ ተነካክተናል። ይህች ቤተ ክርስቲያን ብልጫዋ የሚረጋገጥበት የዘላለማዊ ሕይወታችን የመጀመሪያ ቀን የዘላለማዊ ቤታችንን ቁልፍ የምንቀበልበት የኢየሱስ ክርስቶስ ዳግመኛ መምጣት ሃይማኖታቸውን ለጠበቁ፣ ሩጫቸውን ለጨረሱ፣ ክርስቲያናዊ ግዴታቸውን ለተወጡ ምዕመናን የሚናፈቅ ቀን፣ በተቃራኒው ከደመና በታች ባለው ዓለም ተማርከው በተለምዶ በድንቁርና በግዴለሽነት ዘመናቸውን ለጨረሱ የሚያስፈራ ቀን። የትኛውንን ምዕመናን አደራችሁ ምዕመናን እንዲህ ስናስተምራችሁ እንዲህ ስትማሩ ቀዳሹ አስቀዳሹ በቤተ ክርስቲያን ጥላ ስር አብረን የቆየን ምዕመናን አደራ፣ የኛ አባት ዳግመኛ ሲመጣ በቀኙ እንድንገናኝ አደራ ምዕመናን። የዚያን ዕለት እንዳንጠፋፋ፣ ዓለም እንዳይስቅብን፣ የመጀመሪያዋ ዋናዋ ጥንቷ እናቷ ስንል ኑረን ይህች ቤተ ክርስቲያን ከነተከታዮቿ በእግዚአብሔር ቀኝ የዚያን ጊዜ ካልተገኘች እንዴት የምናሳዝን ምስኪኖች ነን ባካችሁ። ምዕራባውያን አውሮፓውያን ይህንን ዓለም ወረሱ። ከኛ በፊት የነበሩ ክርስቲያኖች ሁለቱን ዓለም ወረሱ። ነፍሶሙ ከብረት በውስተ ዓለማት ክሌቲ ዘዚየ ወዘካ። እኛ የትኛውን ዓለም ልኖር ሳስባችሁ ነው? የኛውን ዓለም አትሉኝም? አብረን ነው የምንኖር። በመከራ ወር እንደርሳለን። ማሪው አምላክ እንደ ገበያ ውድነት ሳይሆን መግቦን አድሮ ተገናኘን። ያኛውን ዓለም መውረስ አለብን። የኛ አባት ሲመጣ በቀኙ እንዳያጣን እባካችሁ። ይሄ የጀመርነው ጾም የሞት ሽረት ጾማችን ነው። የምራችንን ጾመን እንደ ሆዳችን ምላሳችን ጾሞ የሚናገረውን አውቆት፣ እግራችን ጾሞ ወደ ተቀደሰው ስፍራ ገስግሶ፣ ዓይናችን ጾሞ ምሕረት ለኢትዮጵያ ይቅርታ ለተዋህዶ የምንቀበልበት የሞት ሽረት ጾማችን ነው። ካልሆነ ግን እግዚአብሔር ይሰውረን እንጂ አሁንም በተለምዶ ከጨረስነው ከዚህ በላይ የሆነ ነገር እዚያ ደረጃ የምንደርስበት ምዕመናን እንዳላመነ እንዳልተጠመቀ ሁናችሁ የአባታችሁን ዳግም ምጽአት አትፍሩ። መሐሪ ነው፣ በደም ገዝቶናል። የኛ አባት ሊያከብረን መንግስቱን ሊያወርሰን እሱ ከገባበት ውሳጤ መንጦላይት ሊያስገባን ነው የሚመጣ። ለምን ካላችሁኝ ወለለ ሰጥ ወክፍዎ ወአወሙ ስልጣነ ውሉደ እግዚአብሔር ይኩኑ ለእለ አምኑ በስሙ። በ40 በ80 ቀናችን አልተወልድና እስመ ክርስትና ያገኘን የማን ልጆች ሆነናል? ምዕመናን አትነግሩኝም? የእግዚአብሔር ልጆች ሆነናል። እኛ ጥቁር ነገር እያየን የምንለፈልፍ አይደለንም። መልአከ ሃይማኖት ሊያርሙኝ ይችላሉ። ጣዖት የሚያመልክ ህዝብ በሰላም እየኖረ 24 ሰዓት የሚጨፍር ህዝብ በሰላም እየኖረ በአቅሙ ቤተ ክርስቲያንን የሚያገለግል ህዝብ ልቀቅ እየተባለ የሚገረፍ ምን ስለወጣው ነው? ምን ስላደረገ ነው? ምን በወጣው ነው? በጧፍ በወይራ መቁጠሪያ የሚደበደብ ዓለም የደበደበችው ይበቃዋል። የደረሰበት መከራ በቂ ነው። ይህንን እንኳን የሚገላግለን አተን ለነገሩ ይበለው። ህዝቡ ራሱ መባንን አልቻለም። የእግዚአብሔር ልጆች ናችሁ እናንተ፣ የማንም መለማመጃዎች አይደላችሁም። 24 ሰዓት የመላእክት ጥበቃ ከለላ ያላችሁ የንጉሠ ሰማይ ወምድር የእግዚአብሔር ልጆች ናችሁ። በቅዱሳን አማላጅነት እንደ ደመና የተከበብን የእናት ትኩስ የሆነ የእናት ምልጃ 24 ሰዓት የሚቀርብልን ልጄ ወዳጄ በግብፅ በረሃ መከራ የተቀበልኩልን ያሳደግኩ አባቴ አምላኬ ልጄ በስጋ ልጄ። እኒህ ኢትዮጵያውያን በታሪክ ላይ ተዘርተው በታሪክ ላይ መብቀላቸውን ረስተው
እርስ በርሳቸው ተባልተው ሊያልቁ ነውና እባክህ ይቅር በላቸው የሚል ትኩስ የእናት ምልጃ የሚቀርብልን የማን ልጆች ነን? አትነግሩኝም? የእግዚአብሔር ልጆች ነን። እናንተ እኛ የእግዚአብሔር ልጆች ነን፣ ውሉደ እግዚአብሔር ወራሾች ነን። ይህንን አክቲቭ አድርገን ማስተማር አለብን። አባታችንን ለመቀበል እንዘጋጃለን እንጂ አትምጣ ብለን የምንፈራ ግን አይደለንም። መዘጋጀት ግን ያስፈልጋል። ዳግመኛ የሚመጣ ጨርቅ አገልድሞ ግንድ ተሸክሞ አይደለም፣ በግርማ መለኮት ግን በክበበ ትስብእት ቅዱሳን መላእክትን አስከትሎ ነው። ያዕቆብ ዘሥሩግ የሚባል የቤተ ክርስቲያናችን ሊቅ የዛሬዋን ቀን አስቡ። 10ኛው ማዕረግ ደርሶ ነጽሮተ ስሉስ ቅዱስ ላይ ሁኖ ኃላፊያት መጻያት ተገልጸውለት ቀና ብሎ ሲያይ እስከ ጽርሐ አርያም ዝቅ ሲል እስከ በርባሮስ የሚመለከተው አባታችን በረከቱ ይድረሰንና እኛን ሊያስተምረን ፈልጎ እፈርህ አንሰ ሰለስተ ግብራታ ነው። 3 ቀኖች ያስፈሩኛል። ይሰማል ምዕመናን? 3 ቀኖች የሚያስፈሩ ቀኖች። ቀዳሚ ጸአተ ነፍስን ሥጋ የመጀመሪያው አለ 10ኛው ማዕረግ ነው ያለ በቅቷል። የመጀመሪያው የሚያስፈራኝ ቀን ነፍሴ ከሥጋዬ ተለይታ ወደ ፈጣሪዋ የምትሄድበት፣ ሥጋዬ ከነፍሴ ተለይቶ ወደ መቃብር የሚወርድበት፣ ነፍሴ ከሥጋዬ ተለይታ እኔነቴ የሚያቆምበት ያ በሞት ይህንን ዓለም የምሰናበትበት ቀን ያሳስበኛል። አሁን የበቃ ሰው እንዲህ ብሎ ይጸልያል። እስመ ኩሉ ዘተጽፈ ለተግሣጸ ዚአነ ተጽፈ። እኛ ራሳችንን እንደ መስታወት ልናይበት ካልሆነ በስተቀር አዎ ምዕመናን እንሞታለን። ሞት የሚባል የማይቀር ነገር አለ። እሱን ረስተን ተረፈ ዕድሜያችንን እንዳናበላሽ እግዚአብሔር መንፈስ ቅዱስ ለሁላችን አስተዋይ ልቡና ያድለን። የምሞትበት ቀን ያስፈራኛል። የሚሞትበት ቀን የሚያስፈራው ሰው እንዴት ግፍ ይሰራል? እንዴት በጎረቤቱ አስማት ይቀባል? እንዴት ጽንስ ያስወርዳል? የሚውል ልሙት አለ። ልሙት ወደ ፈጣሪ ነው የሚሄድ። ልሙት ግድ የለም። ወካልእታሂ ቀዊም ቅድመ ፈጣሪ። ሥጋዬ ወደ አፈርነቱ ይለወጣል፣ ችግር የለውም። ሁለተኛው የሚያስፈራኝ ነፍሴ ከሥጋዬ ተለይታ ፈጣሪዋ ፊት የምትቆምበት ያ ቀን ይሰማችኋል ምዕመናን? እግዚአብሔር ፊት የምንቆምበት ቀን አለ። በሐልዮ በነቢብ በማወቅ ባለማወቅ በስህተት በድፍረት የሰራነውን ኃጢአታችንን ይዘን እግዚአብሔር ፊት ሰማዩን ምድሩን ባሕሩን የብሱን ፈጥሮ የሚገዛ አምላክ ፊት ልብና ኩላሊትን መርምሮ ፍርድ ከሚሰጥ አምላክ ፊት እንቆማለን። ግፍ ይብቃ፣ ነውር ይብቃ። እየሰማችሁ እየተማራችሁ የደነቆራችሁ ተቆጥታ ያጣችሁ በብቸኝነታችሁ ረክሳችሁ ሀገር አሳልፋችሁ የሰጣችሁ እግዚአብሔር ፊት እንቆማለን። እግዚአብሔር አምላክ ገሃደ ይመጽእ። በትዳራችሁ የባለጋችሁ ጽንስ ያስወረዳችሁ በእናንተ የተነሳ ሀገር ዋጋ ያስከፈላችሁ ቤተ ክርስቲያኒቱን ያስጠየቃችሁ አምላክ ገሃደ ይመጽእ። እግዚአብሔር ፊት እንቆማለን። የሚሁን መሐሪ ነው አምላኬ፣ እፊቱ በቸርነቱ ሊያቆመኝ ይችላል። ወሳልስታሂ ጸአተ ፍትሕ ላዕሌ ከአንደበቱ የሚወጣው ፍርድ ዳግመኛ መጥቶ ጻድቃንን በቀኙ ኃጥአንን በግራው አቁሞ ፍርድ ሲሰጥ ወደ እኔኑ እናንተ የተባረካችሁ ከሚሉት ነኝ ወይስ አላውቃችሁም ወለድኩክሙ ክህድኩክሙ ከሚላቸው ነኝ እያልኩ እጨነቃለሁ። የሚያስፈራ ቀን፣ የሚያስደስት ቀን፣ ሩጫውን ለጨረሰ ቤተ ክርስቲያኒቱን ለሰማ የሚያስደስት የሚናፈቅ ቀን፣ የዘላለማዊ ሕይወት መጀመሪያ የመንግሥተ ሰማያት ቁልፍ የምንረከብበት ቀን፣ በግድ የለሽነት ዘመናችንን ከጨረስን ደግሞ አላውቃችሁም ወግዱ የሚል ፍርድ የምንሰማበት ቀን። ምዕመናን
እንመለስና እንደንግጥና እንማረክና እንወስንና ተረፈ ጾማችንን እንጠቀምበትና ሃይማኖታችንን እንጠብቅና ክርስቲያናዊ ግዴታችንን እንወጣና አባታችን ዳግመኛ ሲመጣ በቀኝ የምንቆም እንድንሆን እግዚአብሔር መንፈስ ቅዱስ ለሁላችን አስተዋይ ልቡና ያድለን፣ የሁላችንን ፍጻሜ ያሳምርልን። እግዚአብሔር አምላክነ ጋደ ይመጽእ ወያረምም እሳት ይነድድ ቅድሜሁ አውሎ ይህ አውሎ ብዙ ይፄዋ ለሰማይ በላይሉ ወለምድርኒ ከመ ይኮንን ሕዝቦ። መዝሙር 49 ቁጥር 3 ተረፈ ሌሊቱን ይባርክልን።